አያቶላ ኢማም ሰይድ አሊ ተገደሉ። መሞታቸውን በሀገራቸው ሚዲያ ተረጋግጧል። የሞታቸው ዜና ከተሰማ ጀምሮ በተለያዩ የአረብ ሀገራት ቁጣ ተቀስቅሷል። ተተኪዎቻቸውም ታውቀዋል። የተወደዳችሁ እንዴት ናችሁ? ይህ ኖር ሬዲዮ ነው። በወሬ ገበያ የወሬዎች ተራ ላይ ናችሁ። የተሰሙ የኢራን የእስራኤልና የአሜሪካ ወሬዎችን አሁን ትሰማላችሁ። ኢራን ታላቁ አያቶላ ኢማም ሰይድ አሊ ሐሚኒ አልፈዋል ስትል አረጋግጣለች። በ86 ዓመታቸው ሕይወታቸውን ያጡት ሐሚኒ ግማሽ ክፍለ ዘመን ከምዕራቡ ዓለም ጋር ተፋጧል ተብሎላቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ከሰዓታት በፊት ሲገልጹ የነበረ ቢሆንም ኢራን ሳታረጋግጥ ቆይታለች። ታላቁ አያቶላ ኢማም ሰይድ አሊ ሐሚኒ አልፈዋል የሚለው መረጃ ለሕዝብ ይፋ ሲሆን ለተከታዮቻቸው ከባድ ስብራት ሆኖባቸዋል። የካሚኒ ሴት ልጅ የልጅ ልጅና አማቾቻቸውም ሕይወታቸውን አጥተዋል። ለ37 ዓመታት ኢራንን በበላይነት የመሩት አያቶላ አሊ ሐሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ የህይወት ታሪካቸውና የአገዛዝ ስልታቸው የዓለም አቀፍ መገናኛ ብዙሃን ዋነኛ አጀንዳ ሆኗል። ካሚኒ ከ1979 አብዮት በኋላ የኢራን ሁለተኛው ከፍተኛ መሪ በመሆን ሀገሪቷን ወደማይናወጥ ወግ አጥባቂ እስላማዊ ስርዓት የመሩ ግለሰብ እንደሆኑ ይነገርላቸዋል። አያቶላ ሐሚኒ በኢራን ውስጥ የማይገረሰስ ስልጣን የነበራቸው ሲሆን የጦር ኃይሉን የፍትህ አካላትንና የመንግስት መገናኛ ብዙሃንን በቀጥታ ይቆጣጠሩ ነበረ። አገዛዛቸው በተለይም በሴት መብት ተሟጋቾች ዘንድ በጋዜጠኞችና በፖለቲካ ተቃዋሚዎች ላይ በነበረው ጥብቅና ኃይለኛ እርምጃም ይታወቃል። ብዙም እርሳቸውን የኢራን የፖለቲካ የሃይማኖት ምሰሶ አድርጎ ቢመለከቷቸውም ተቃዋሚዎቻቸው ግን ህዝብን በብረት እጅ የጨቆኑ አምባገነን ሲሉ ይገልጿቸዋል። ካሚኒ ከምዕራቡ ዓለም ጋር በተለይም ከአሜሪካ ጋር በነበራቸው የከረረ ጠላትነት ይታወቃሉ። የእሳቸው የመቋቋም ኢኮኖሚ ፖሊሲ ሀገሪቷን በከባድ ማዕቀብ ውስጥ ቢቆልፋትም እርሳቸው ግን ለአሜሪካ አንንበረከክም የሚለው አቋማቸው እስከ ህይወታቸው ፍጻሜ ጸንቶ እንደቆየ ሲገለጽ ተመልክተናል። ፕሬዚዳንት ዶናልድ ትራምፕም የካሚኒን መሞት ለኢራን ህዝብ ፍትህ የሰፈነበት ቀን ሲሉ የገለጹ ሲሆን ይህም አቋማቸው በበርካታ ለውጥ ፈላጊ ኢራናውያን ዘንድ ከፍተኛ ድጋፍና አድናቆት አስገኝቶላቸዋል። መሪው ሲገደሉ በአንድ በኩል የአገዛዙ ደጋፊዎች በከባድ ሐዘን ቢወጡም በሌላ በኩል ግን በሀገር ውስጥና በውጪ ያሉ ኢራናውያን በደስታ ውስጥ መሆናቸው ተዘግበዋል። እነዚህ ወገኖች ዶናልድ ትራምፕን እንደ ነፃ አውጪ በመመልከት የካሚኒ መወገድ ለኢራን ዲሞክራሲያዊ ለውጥ አዲስ በር ይከፍታል የሚል ተስፋ ሰንቀዋል። የሐሚኒ ሞት ኢራንን ወደ አዲስና ያልታወቀ ምዕራፍ መርቷታል። የሽግግር ምክር ቤት ቢቋቋምም የካሚኒ የብረት እጅ አገዛዝ ማብቂያ በቀጠናው ላይ የሚያሳድረው ተጽዕኖ ለረጅም ጊዜ መነጋገሪያ መሆኑ አይቀሬ ነው እየተባለ ይገኛል። በዚህ ሰዓት በተሰማ ወሬ ደግሞ በኢራን ጊዜያዊ ስልጣን ሽግግር ምክር ቤት ተመስርቷል። የኢራን ከፍተኛ መሪ አያቶላ ሐሚኒ መገደላቸውን ተከትሎ ሀገሪቷን በጊዜያዊነት የሚመራ የከፍተኛ ባለስልጣናት ምክር ቤት ስልጣን መረከቡን የመንግስት መገናኛ ብዙሃን አስታውቀዋል። እንደ ኢራን የዜና ወኪል ኢራንያ ዘገባ በከፍተኛው መሪ ምክንያት የተፈጠረውን የስልጣን ክፍተት ለመሙላት ፕሬዝዳንት ሙሱድ ፔሽኮያን የፍትህ አካል የበላይ ኃላፊና የኃያሉ የጥበቃ ምክር ቤት ህግ አውጪ አባል በምክር ቤቱ አባልነት ይታቀፋሉ ተብሏል። ይህ ምክር ቤት በሀገሪቱ ህገ መንግስት መሰረት አዲስ ቋሚ መሪ እስኪሰየም ድረስ ለጊዜው የሀገሪቷን የፖለቲካና የወታደራዊ መዋቅር የመምራት ኃላፊነት ይኖረዋል። የአሜሪካው ፕሬዝዳንት ትራምፕ ይህን የስልጣን ሽግግር አስመልክቶ በሰጡት አነጋጋሪ አስተያየት በኢራን ውስጥ የስልጣን ለውጡን በትክክል ማን እንደተቆጣጠረ አውቃለሁ፣ ለቦታው የሚመጥኑ በጣም ጥሩ እጩዎችም በአእምሮዬ አሉኝ ብለዋል። ይህ መልእክት ምናልባትም አሜሪካ ቀጣዩን የኢራን መሪ ራሷ እንደምትሾም እየተነገረ ይገኛል። ከዚህ ቀደም እንዳደረገችው ማለት ነው። በቅርቡ የሶሪያውን አዲሱን ፕሬዝዳንት እንደሾመች ይታወቃል እና እዚህ ላይም እጇ ሊገባ ይችላል ተብሎ የተለያዩ የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛል። የትራምፕ ንግግር በኢራን ቀጣይ አመራር ላይ ያላትን ፍላጎት ምናልባትም ቀጥተኛ ተጽዕኖ ሊኖራት እንደሚችል አመላካች ተደርጎም ተወስዷል። ምንም እንኳን ጊዜያዊ ምክር ቤት ቢቋቋምም በአብዮታዊ ዘቡና በሲቪል መሪዎቹ መካከል ከፍተኛ የስልጣን ሽኩቻ ሊኖር እንደሚችል ይገመታል። ይህ የስልጣን ሽግግር እየተካሄደ ያለው ኢራን ከእስራኤልና ከአሜሪካን ጋር በለየላት ጦርነት ውስጥ ባለችበት ወቅት በመሆኑ
ለምክር ቤቱ እጅግ ፈታኝ ጊዜ ይሆናል። በስደት ያሉት ሉል ራዚ ፎሊቭ ህዝቡ ሀገሩን እንዲያስመልስ ጥሪ ማድረጋቸውን ከምክር ቤቱ አመራሮች ውጪ አዲስ ህዝባዊ ለውጥ ሊመጣ እንደሚችል ይጠበቃል ተብሏል። በነገራችን ላይ አድማጮቻችን የአያቶላን መገደል ተከትሎ ተተኪያቸው ይሆናሉ ተብሎ ግምት የተሰጣቸው ሁለት ዋና ሰዎች ነበሩ ከወራት በፊት። የመጀመሪያው የአያቶላ ወንድ ልጅ ሙጅተባ አሊ ኻሜኒ አባቱን ተክቶ ስልጣኑን ይረከባል ተብሏል። ሙጅተባ ካሚሊ የአያቶላ አሊ ኻሜኒ ሁለተኛ ልጅ ሲሆን የተወለደው በ1969 እንደ አውሮፓውያን አቆጣጠር በኢራን መሽድ ከተማ ውስጥ ነው። ልክ እንደ አባቱ የሃይማኖት ምሁር ሲሆን ሁጅተሃል ኢስላም የሚል ማዕረግ አለው። በነገራችን ላይ በኢራን ፖለቲካ ውስጥም ከባድ ተጽዕኖ ካላቸው ሰዎች መካከል አንደኛው ነው። ምንም እንኳን ሙጅተባ ኻሜኒ በኢራን መንግስት ውስጥ ግልጽ የሆነ የሚኒስትርነት ወይም የአስተዳደር ስልጣን ባይኖረውም ከመጋረጃ ጀርባ እጅግ ከፍተኛ ተጽዕኖ እንዳለው ይታመናል። በአባቱ ቢሮ ውስጥም ቁልፍ ቦታ እንዳለውና በውሳኔ አሰጣጥ ላይ ትልቅ ተጽዕኖ እንደሚያሳድር ይነገርለታል። ከኢራን አብዮታዊ ዘበኛ ባሲጅ ከተባለው የደህንነት ኃይል ጋር የጠበቀ ግንኙነት እንዳለውም ይነገራል። በተለይ እንደ አውሮፓውያን አቆጣጠር በ2009 በኢራን ተከስቶ የነበረውን ተቋሙ በመጨፍለቅ ረገድ ትልቅ ሚና የነበረው ሰው ነው። በአንድ ወቅት እንግዲህ የአያቶላ አሊ ኻሜኒ ዕድሜ እየገፋ በመምጣቱ ተተኪያቸው ማን ይሆናል የሚለው ጉዳይ ትልቅ የመነጋገሪያ ርዕስ ነበር። ከነዚህ ተተኪዎች ወይም የተተኪነት ግምት ከተሰጣቸው መካከል አንዱ የቀድሞ ፕሬዚዳንት ኢብራሂም ራይሲ ነበረ። ተተኪ ሊሆኑ ይችላሉ ተብሎ ከሚጠበቁት መካከል ቀዳሚውም ነበረ። ነገር ግን በ2024 እንደ አውሮፓውያን አቆጣጠር በደረሰባቸው ሄሊኮፕተር አደጋ ህይወታቸው ማለፉ የሙጅተባን እድል ከፍ እንዳደረጉት ተንታኞች ይናገራሉ። የተቋሙ ነጥብ ምንድነው? በኢራን ህገ መንግስት መሰረት ስልጣን ከአባት ወደ ልጅ አይተላለፍም፣ እንደ ንጉሳዊ ስርዓት እንዳይቆጠር ማለት ነው። ይህ ደግሞ ሙጅተባ ተተኪ ለመሆን በሚያደርገው ጉዞ ላይ ትልቅ እንቅፋት ሊሆንበት እንደሚችል ተገምቷል። ሙጅተባ በጣም ሚስጥራዊ የሚባል ሰው እንደሆነም ይነገራል። በሚዲያዎች ፊት ብዙም አይቀርብም፣ ንግግርም አያደርግም። ይህ ደግሞ በኢራን የስልጣን መዋቅር ውስጥ ያለውን ኃይል ሚስጥርም እንዲይዝ ረድቶታል ማለት ነው። ይህንን አስመልክቶ እንግዲህ የተለያዩ ዘገባዎች እየወጡ ይገኛሉ። ኢራናውያን በቴህራን የኻሜኒን ግድያ ተከትሎ በዚህ ሰዓት ሀዘናቸውን ለመግለጽ ተሰባስበዋል። ኢራን እንግዲህ የተለያዩ መረጃዎች ናቸው እየወጡ ያሉት። ከነዚህ መረጃዎች መካከል ምናልባትም ኢራን ከወሰደቻቸው እርምጃዎች ካጸፋ ምላሾች ባሻገር የሆርሙዝ ሰርጥን መዘጋት በዓለም ኢኮኖሚ ላይ የሚያደርሰው ተጽዕኖ ከፍተኛ እንደሆነ እየተነገረ ይገኛል። የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያ ላይ ተጽዕኖ እንደሚያሳድር ተገልጿል። ኢራን ከእስራኤል ጥቃት ቀደም ብሎ ብቻኛውን የነዳጅ ማስተላለፊያ ወደብ በሙሉ ዘግታለች። ኢራን ባለፈው ዓመት ሰርጡን በመዝጋቷ የአንድ በርሜል ነዳጅ ዋጋ ወደ $80 ከፍ በማለት የተለየ ጭማሪ አሳይቷል። በአሁኑ ጦርነት ይህ የነዳጅ ዋጋ ወደ $100 ተጠግቶ የዓለም የነዳጅ ገበያውን የግብይት ጫና ውስጥ እንደሚከተው ባለሙያዎች ተናግረዋል። ትልቁ ጉዳት ለገልፍ ሀገራት በመሆናቸው የነዳጅ ምርቶቻቸውን ለዓለም ገበያ የሚያቀርቡበትን አማራጭ ለማፈላለግ እንደሚገደዱ እየተገለጸ ይገኛል። ክቡራትና ክቡራን ይህ ነው ሬዲዮ ወሬ ገበያ ነው። ወሬ ገበያ፣ ትክክለኛ የወሬ ገበያ።